በጣም የሚያሳዝን ዜና ነው። እውነት ለመናገር ስለ ቀነኒ አዱኛ 40 ቀን ሞልቷታል። ግን አቤት አቤት ቀኑ አሯሮጡ የምር ማለት ነው። በጣም የሚገርመው ነገር ግን ወዳጅ ዘመዶቿ፣ ጓደኞቿ አብረዋት የነበሩ በደስታዋ ጊዜ፣ በሀዘኗ ጊዜ ነገር ግን የ40 ቀን በሞላት ጊዜ ማንም ከጓደኞቿ ውስጥ አልተገኘም። ይሄም ደግሞ ሶሻል ሚዲያ ላይ ያሉትንም ሰዎች አስቆጥተዋል። እንዲሁም ደግሞ ወዳጅ ዘመዶቿንም አስቆጥተዋል። የት አሉ የቀነኒ ጓደኞች ሲሉ ነበርና እናትያ መረር ባለ ሀዘን የተለያዩ ሀሳባትን አስተላልፋለች። ጎሳ ማን ነበር ስሙ? የአጭበርባሪያ ማን ነበረ? በጥብጤ ነው መሰለኝ። በጥብጤ ማለት ነው። እነ በጥብጤ እንግዲህ ፍርድ ቤትም ቀርበው ፍርድ ቤትም ላይም በፍርድ ቤት በኩልም የእሱ ነገር እንደተዘጋና ዳግመኛ መነሳት እንደሌለበት ተነግሯል ማለት ነው። ይህ ማለት የሆነ ሚስጥር እንዳለ ነው የሚያሳዝነው። የሰው ልጅ ህይወቱ ያልፋል፣ ግን ደግሞ አይመለስም ማለት ነው። ኢትዮጵያ ላይ እንደረከስን ያህል የትም ሀገር አልረከስንም። ቢያንስ በሰው ሀገር እንኳን ሬሳችንም ሆነ ምንም አይነት ነገር ቢደርስብን ዋስትና አለን ማለት ትችላለች። ግን በሰው ሀገር ላይ ስንኖረው ራሱ በጣም መፍታችን ተጠብቆ ነው የምንኖረው። በራሳችን ሀገር ላይ ግን በራሳችን ዜጋ እየተገደልን፣ በራሳችን ዜጋ እየተደፈርን፣ በራሳችን በሆነ በምናውቀው ቋንቋ እየተነጋገርን እየተጋደልን የሰው ልጅ ደም የማይመለስ ከሆነ ይሄ ማለት በጣም ያሳዝናል። አንደኛ መንግስት እንደሌለ ነው የሚያሳየው ማለት ነው። ይህ ማለት እስካሁንም አለ ማለት ሳይሆን ህዝቡ እርስ በርስ ራሱን እያስተዳደረ እንዳለን የሚያስበው ነገር ግን በጣም የሚያስጠላው ነገር ላይ በአሁኑ ሰዓት ላይ የሰው ልጆች ህይወት እንደዚሁ በቀላሉ ነው ህይወታቸው የሚያልፈው ማለት ነው። በጣም ነው ያዘንኩትኝ እውነት ለመናገር ሀዘን ለእሷ የሞተችው አንዱን ይዛለች። እናትየዋ ግን ሁሌም ጓደኞቿን ስታይ የእሷን ጓደኞች ባየችበት ጊዜ፣ ባገቡ ጊዜ፣ በወለዱ ጊዜ፣ እናታቸው ጋር ጥየቃ በሄዱ ጊዜ፣ ክርስትና፣ ልደት፣ የተለያየ ቦታ ላይ ሲገናኙ የቀነኒ ቤተሰቦች የሚሰማቸውን ስሜት ቤተሰቦቻቸው ብቻ ነው የሚያውቀው። እና ደግሞ እንደዚህ አይነት አደጋ የደረሰበት ሰው ነው የሰው ህመም ቶሎ የሚገባው። ህመምን የሚያውቅ የሰው ህመም ይገባዋል። ረሀብን የሚያውቅም የሰው ረሀብ ይገባዋል። ጥምን የሚያውቅም የሰው ጥም ይገባዋል። ስለዚህ ይህንን ሁሉ ደግሞ ያልደረሰበት ሰው መቼም ሊገባው አይችልም። እና እጅግ በጣም ነው ያዘንኩት ማለት ነው። ቀነኒ እህታችን እግዚአብሔር ነፍስሽን በገነት ያደርግልን እያልኩኝ ከወዲሁ የመልካም ምኞቴን እመኛለሁ። ምክንያቱም አንዳንድ ጊዜ ዝም ብለን በሶሻል ሚዲያ ላይ የምናያቸው ነገሮችን በጣም ጥሩ ነገር ስላልሆነ ማለት ነው በጣም አነጋጋሪ ሆነዋል ማለት ነው። እና በጣም ነው የሚያሳዝነው። እናትየዋ እንዲሁም እያለቀሰች ነው የምትገኘው። ግን እኔ በጣም ግርም የሚለኝ በጣም ታዋቂ ቲክታከሮች ከሷ ጋር የነበሩት እናለን ሀዘናቸውን ሲገልጹ አላየውም። ለምሳሌ ያህል ራቹ ተስፋዬ የቅርብ ጓደኛዋ አብሯት የበላው የደስታዋ ጊዜም የልደቷ ጊዜም የተለያየ ጊዜም አብሯት የነበረ ሰው ነበር። ግን በሀዘኗ ጊዜ አላየሁትም ማለት ስላላየሁት ነው ማለት ነው። እንዲሁም በጣም ብዙዎቹን አርቲስቶችም ነበሩ በሰዓቱ ማለት ነው። ሀዘናቸው ወጥተው ሲገልጹ አላየሁም ማለት ነው። አንዳንድ ጊዜ እንዴት እንደሞተች የዚች ልጅ አሟሟት ራሱ በጣም ነው የሚገርመኝ። ማታ ታይታ ጠዋት መጥፋት ማለት ይሄ ማለት በጣም ነው የሚያሳዝነው ማለት ነው። አይን ይመስላል ስለ ቀነኒ ማለት ነው። መፍታችን እንዲከበር በአንድነት ቆመን ሀገራችንን ሰላም እንድትሆን በአንድነት ላይ ቆመን ማንት ማለት አለብን ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እህታችን ቀነኒን ነፍስሽን በአጸደ ገነት ያኑርልን እያል ለቤተሰቦቹ፣ ለመላ ዘመዶች፣ አዝማድ ወገኖች፣ ለጓደኞቻቸውን ደግሞ መጽናናትን ተመኝቻለሁ። እናንተም ይሄን እንደምትሉ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ስለምታበረታቱኝ ከጎኔ ስለምትሆኑ እጅግ በጣም ነው የማመሰግናችሁ። ይሄን የመሰለ መዝናኛ ቦታ እያስጎበኘኋችሁ እኔ እህታችሁ እንግዲህ እዚህ ጋር እየለፈለፍኩ ነው ማለት ነው። የምር በጣም ተናድጄ ነው ማርያምን 40 ቀን ተመችውን ይሞላት። በቃ የሰው ልጅ እግዚአብሔርም ማለት ነው ወዲያው ነው የተረሳችሁ። በቃ አዲስ ወሬ ሲመጣ አዲስ ወሬ ነው የምናወራውና እንዲሁም ደግሞ ሰሞኑን አነጋጋሪ የሆነችው ትዕግስት ግርማና ገነት ንጋቱ እንዴት በሰርጌ ላይ አልተገኙሽም ብላ እሪ እያለች ነው ያለችው ማለት ነው። ወይዘሪት ማሚ ሹገሮች አልተቻሉም በነገራችን ላይ ማለት ነው። ዋው ያው በሰርጌ ላይ ለምን አልተገኘሽም? ዋናዋ ሽማግሌ ለዚህ ወግ ማድረግ ያበቃሽኝ አንቺ ነበርሽ። ነገር ግን ለምንድነው ሰርጌ ላይ መተሽ ያን ወንበር ያልያሽው ብላ ወቀሳዋን አቅርባለች ማለት ነው። ትግስትም በመማጸን በመለመን አንዳንድ ነገርን በማድረግ በማሽቃበጥም እንትን ብላለች። ለማንኛውም ለገቡትም መልካም የትዳር ዘመን ይሁንላቸው። ለሞተችውም ደግሞ እግዚአብሔር ነፍሷን በአጸደ ገነት ያድርግ። ሞት አይቀርም። ማንኛችንም ጊዜያችንን ሰዓታችንን ጠብቀን እንሞታለን። ነገር ግን አጉል ሞት ስንሞት በጣም ነው የሚያስጠላው ማለት ነው። የትኛውም ቦታ ስቃይ አይቀርም ከኛ ላይ በሀገራችን ስንሰደድ ከሀገራችንም ሆነን ሀገራችን ላይ ያለው ጦርነት ሲያስጠላ ሀገራችን ላይ ያለውን ጥላቻ ወደ ባህር
እየመጡ በባህር የሚያልቁ ወንድሞች፣ በባህር የሚያልቁ እህቶች፣ እንዲሁም ደግሞ ያለምንም ኃጢአታቸው በየሜዳ ላይ የሚደፈሩ ህጻናቶች፣ እህቶች፣ እናቶች የሚሰቃዩትን ስና ይሄ ማለት በጣም ነው የሚያስጠላው ማለት ነው። እግዚአብሔር ሀገራችን ኢትዮጵያ ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት ለኢትዮጵያና ለህዝብ እመኛለሁኝ። ለቻናል አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄ ሀሳብ እንደሚመቻችሁ ተስፋ አደርጋለሁ። አብሮነታችሁን አሳውቁኝ ማለት ነው። ከነ ወሬ ሙልጭ ሰፈር የማገኘውን ነገር እየላችሁ ከችላለሁ። አመሰግናለሁ።